ታብራራልኛለህ? እስኪ አንተ ጥያቄ ስላልጠየኩህ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው! የሐዋርያት ሥራ 2:19 ነው። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። ኦኬ፣ እሱን ድገምልኝ። የጌታን ስም የሚጠራ ሁሉ የጌታን ስም የሚጠራ ሁሉ ይድናል። ኦኬ፣ ሁለተኛ ወደ ጢሞቴዎስ ሰዎች 2:19 እስኪ አንብበል። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ ስንት? 2:19 2:19 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ፣ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? የሐዋርያት ሥራ አክትስ ላይ። እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከአመፃ ሁሉ ይራቅ ይላል። አሁን ከአመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል ስራ አይጠበቅበትም ብላልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ ይጠበቅብሃል፣ እግዚአብሔር በፍርሃት ውስጥ መመላለስ አለ ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው የምታስታርቀው? አንድ ሰው ጌታ ወይ ጌታን ስላለ ይገባል? አመፀኛ ሆኖ ሊገባ ይችላል? ስራ አይደለም ይሄ? እሺ፣ ቀደም በደንብ አድርጌ የተናገርኩ ይመስለኛል ቴዲ። መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ሥራ 2:14 ላይ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት መገኘት የለባቸው። የመጀመሪያው ጥያቄ ሰው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ቴዲ የጌታን ስም ስለጠራ በቃ ትድናለህ፣ በቃ ሁሉ ነገር አልቆልሃል ካልከኝ ያን ኤክስፔክት አድርጌ በመጣስ ነው። መጽሐፍ የሚለውን ነው የምነግርህ ቴዲ። መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ እንዳልክ አሁን ድኛለሁ በቃ በክርስቶስ ኢየሱስ ድራ በናም ይላል እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ 1 ዮሐንስ መጽሐፍ ቅዱስ የመጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ከ6 ጀምሮ ያለውን ላንብብ። ደስ ስለሚል ቃሉ ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አሁን እግዚአብሔር የበራለት ሰው እግዚአብሔር ብርሃን ነው ካራክተር እና ጨለማ በእርሱ ዘንድ የለም። ቴንክ ዩ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን። አየህ፣ አሁን የዳነ ሰው እኔ ጴንጤው ድኜ በጨለማ ስራ ብመላለስ ከእግዚአብሔር ጋር ህብረት የለኝም። ኦብቪየስሊ የኢየሱስ ተከታይ የሆነ ጨለማ ስፍር ምን ትሰራለህ? ምን ትሰራለህ? መጽሐፍ ነው የሚለው እኔ አይደለሁም። ኦፍ ኮርስ። ስለዚህ ድነቱ ሊወሰድበት ይችላል ማለት ነው። አሁን ድነት ይወሰዳል አይወሰድም ጋር አልደረስኩም። ስለ ኢየሱስ እያወራ ነው። ልጨርስ ሀሳቤ አታቋርጠኝ። በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት የለብንም ብንል ራሳችን እናስታለን ይላል። አሁን ይህን ካለ በኋላ ምዕራፍ 2 ከቁጥር 1 ላይ እንደዚህ ይላል። አሁን ኢንኬዝ ኃጢአት ብንሰራ፣ ያው ሰው ኃጢአት ቢሰራ ምንድነው ተስፋው? ኮርስ ልጆች ሆይ አለ ዮሐንስ ኃጢአትን አትስሩ አለ። ለዳኑት ክርስቲያኖች ነው ይሄን የሚጽፈው ዮሐንስ። ለዳኑ ክርስቲያኖች ኃጢአትን አትስሩ ካለ በኋላ ኃጢአት እንዳታደርጉ አለ።
ይህንን ጽፍላችኋል። ማንም ኃጢአትን ቢያደርግ ማንም በኢየሱስ ያመነም ኃጢአትን ቢያደርግ በኢየሱስ ያመነ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም ነገር ግን ለዓለም ሁሉ ኃጢአት እንጂ። አየህ እንዳልክ ጴንጤናው ድኛለሁ ብለሃል። አዎ ኃጢአት ትሰራለህ። ሲጀመር ኃጢአት ሰፈር ምን ሰራለህ? መጽሐፍ ሲናገር ከእግዚአብሔር የተወለደ አሜን ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው። ኢንኬዝ ካደረገስ በአብ ዘንድ ጠበቃ አለ። ላለማድረግ ምን ያደርግ? ጸጋው ያግዘዋል። ቅድም ኤርሚም የጠቀሰው እኔም ቀድሜ የጠቀስኩት ቲቶ ላይ የተገለጠው የእግዚአብሔር ጸጋ አለ። ይህ ጸጋ ኃጢአተኝነትና እርኩሰትና ዓለማዊ ምኞትን ክደን እርሱን በመምሰል ህይወት እንድንመላለስ ያግዘናል። ይህ ጸጋ አሁን ብዙ ሰው የሚያስበው ድነቱ ላይ አይደለም፣ በቅድስና መኖሩ ላይ አይደለም። ኃጢአት ብሰራስ ምን አመጣው? ማን ጠየቀ? መች ጠየቅኩ? እኔ በኢየሱስ አምነ ድናል ስል ያለ ድነት ይወሰዳል አይወሰድም አልጠየቅኩም። መጀመሪያ አምነ ድናል ወይ ነው። በዚህ እውነት ትቆያለህ ወይ ነው። እስቲ እንቆይ እዚህ ላይ። አሁን ይወሰዳል አይወሰድም፣ ይነጠቃል አይነጠቅም አልጠየቅኩም። ቆይ ድነቱ ላይ። ለምንድነው ስለመነጠቁ የምታወራው? ለምንድነው ስጋት የሚገባ? በጣም ስጋት ከገባ ንስሐ አለ። ኃጢአት ከወደክ፣ ዝሙት ከሰራ፣ በዚህ ዓለም ርኩሰት ውስጥ ከወደክ ድንገት ንስሐ አለ። አስቀድመ ግን መዳን ላይ ፎከስ አድርግ። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአት ሰፈር አትገኝ። እንዴት ላድርግ? ጸጋው ያግዛል። እንዳልክ እንዴት ነው ባለፈው 1 ዓመት ከ5 ወር በዘፈን ቪዲዮ ያልሰራው ዘፈን ሰፈር ያልተገኘው? ጸጋው አግዞኝ። ትችላለህ ወይ? በራስህ አልችልም። አቅም ነበረ የለኝም። አንተ እኮ የሆነ ነገር ሳታደርግ መዋል አትችልም ነበር። ኦፍኮርስ ኃጢአት እኮ ያንተ የውሃ ነገር ነበር። ኦፍኮርስ ነበር። አየህ ችለህ ነው? አልቻልኩም፣ አስችሎኝ ነው። አንተ ብቁ ሆነ ነው? ብቁኝ አይደለም፣ አብቅቶኝ ነው። ማን ያገዘ? ጸጋው። ቲቶ ላይ እንዳልኩ ይህ ጸጋ ኃጢአተኝነትና ርኩሰትን ያስክዳል። ስለዚህ ፎከስ ማድረግ ያለበት ሰው መዳኑ ላይ እንቆይ። ይወሰዳል አይወሰድም ላይ ምን አስኬደ? የኔ አባት የኔ ወዳጅ በደንብ ስማኝ። ድነት ላይ ቆይ። ይወሰዳል አይወሰድም? ለምንድነው መወሰድ? ለምንድነው የምትሰጋው? በኢየሱስ ላይ ተማምነ ቆይ። ለምንድነው ስለመወሰድ የምታስበው? ቴዲ እንዳልከው ነው። ኦፍኮርስ ልክ ነው። ሁለቱም ጥቅሶች ልክ ናቸው። መጽሐፍ ቅዱስ ኢረርለስ ነው፣ ሮንግለስ ነው፣ ፐርፌክት ነው። መጽሐፍ ቅዱስ ስህተት አልባ ነው። እንደ መጽሐፍ ቅዱስ አይነት ፍጹም መጽሐፍ የለም። እንደዚህ መጽሐፍ አይነት ፐርፌክት የለም። እዚህ መጽሐፍ ላይ አንጨምርም አንቀንስም። እዚህ መጽሐፍ ላይ ተሰብስበ ቀንሳለሁ ያልከው ቀን ከህይወት ትቀንሳለህ። እጨምራለሁ ያልከው ቀን የምድር ማዕት ነው የሚጨመርብህ። በቂ ነው የመጽሐፍ እዚህ መጽሐፍ ላይ ከተጠቀሰው እውነት ውጭ የምናወራ